አንጋፋውና ዝነኛው የሬዲዮ ጋዜጠኛ አለምነህ ዋሴ በብዙዎች ልብ ውስጥ ድምጹን ተጠቅሞ ለዘላለም የሚኖርበትን ጎጆ መቀለስ የቻለ ብርቱ ባለሙያ ነው። በተለይም ደግሞ በሌላ የመገናኛ ብዙሃንና በሌላ ሰው አንደበት የተሰሩ ጉዳዮችን አለምነህ ጋር ሲደርሱ መልካቸውን ቀይረው እንደ አዲስ ይደመጣሉ። ይህ የአለምነህ ጉዳይ የአያያዝ ጥበብ ነው። ይህ በርካቶች የሚወዱት ጋዜጠኛ በተለያዩ ጊዜያት የተናገራቸውን አስገራሚ ምስጢሮችና በድምጽና በተለያዩ ነገሮች ከአለምነህ ጋር የሚያመሳስሏት ጋዜጠኛ ማናት? እነዚህንና ሌሎች ጉዳዮችን እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። በአንድ ወቅት በጠያቂው ሲጠየቅ ፕሮግራም ቀርባ ነበር። አዎ እሷ የዜና ፋይሉ ፈርጥ ነበረች አለኝ ጋሽ እሸቱ ይለናል ጋዜጠኛ ቦጋለ ተስፋዬ። የእሷና የአለምነህ ድምጽ ጉልበቱም ውፍረቱም ሞገሱም ይለያል የተባለላቸው የጋሽ ጌታቸው ኃይለማርያም ስሪት የሆነችው ኢትዮጵያውያን ሬዲዮ ያቀናችው የሳምንታት ታላቅ ዜና ያበሰረችው አያሌ ደብዳቤዎችን ከአድናቂዎቿ የተቀበለችው የዜና ፋይሉ አፍርጥ ወዴት ይሆን የተገፋችው ይለናል። ከጠቅላይ ሚኒስትር ታምራት ላይኔ፣ መለሰ ዜናዊ፣ ኃይለማርያም ደሳለኝ ጋር ምን ያልሄደችበት ሀገር አለ? ፕሬዚዳንት ኦባማ፣ ጆርጅ ቡሽ፣ ክሊንቶን፣ ጎርደን ብራውን፣ ፑቲን፣ ማንዴላን፣ ጋዳፊ ሌሎችንም የሀገራት መሪዎች ፊት ለፊት ያየችው እንዳሻት በሙያ ከአጽናፍ እስከ አጽናፍ የበረረችው ጋዜጠኛ አንዳች ቦታ ተወስና ስለምንስ ቀረች? አሁንስ ደግሞ ጠይቃለሁ የብዙዎችን ትዝታቸውን በህይወት እያለች ለምን የትም የለች? ብርቱካን ሀረገወይን ያቺም ከረፍት መልስ ወደ ስራሽ አትመለሽም የተባለችው ቢሮዋን የተዘረፈችው የፊውዳል ስርዓት ናፋቂ ተብላ ቤቷ ቁጭ ያለችው ዘርዓ ያስገዶም ቢሮ ሂዳ ትጥላኛለህ አሉ ብላ ፊት ለፊት የተጋፈጠችው የኛን ሙያ ጀግና የት ከተቷት አንዳንዶች ሳያውቁ የመለስ ቀኝ እጅ የሚሏት የት ሲሆን የደበቋት ሲል በጠያቂው ሲጠየቅ ፕሮግራም ላይ አስደምጦናል። በአንድ ወቅት የኢትዮጵያ ቴሌቪዥን በላከው ዜና ላይ ሙኒት ታፈሰ አውሮፕላን በመጥለፍ 17 ዓመት ተፈረደባት ተብሎ ነበር። ዜናው ከአለምነህ ዋሴ እጅ ሲደርስ ግን በመጀመሪያው ዜና ላይ ተቀብሮ የነበረው አንድምታ ልውጥ ሌላኛው መልክ ፍጥጥ አለ። በሁለት ሰዓት የዜና ወጃ ላይ አለምነህ ዜናውን በዛ አስገምጋሚ ድምጹ ሲያቀርበው የ17 ዓመቷ ሙኒት ታፈሰ 17 ዓመት እስራት ተፈርዶባት አለው። ይህ ጉዳይ እንዲህ ከተደመጠ ከምላስ ከተንሸራተተ ከአየር ሞገዱ ጋር ተደባልቆ በአፍታ ሚሊዮኖች ጋር ከደረሰ በኋላ በዛው ምሽት ከዋና ስራ አስኪያጅ ፍቃደ የምሩ ጋር በመሆን ልደታ ፍርድ ቤት እንዲቀርቡ ጥሪ ቀረበበት። ጋዜጠኛ ነውና የራሱን ጉዳይ ወደ ጎን ገፍቶ ለ17 ዓመቷ ሙኒት ታፈሰ በዜናው ላይ ድምጽ በመሆን እሱ ወደ ፍርድ ቤት አቀና። ፍርድ ቤቱ ጅብ ከሄደ ውሻ ጮኸ ለሆነ ክስ ማስጠንቀቂያ ብቻ ሰጥቶ ያለምንም ተጨማሪ ቅጣት ነፃ እንዲወጣ አደረገም። በኋላም ከዜና ፋይል መሪነት ተነስቶ ባነበበው ዜና ክፍያ እንዲፈጸምለት ተደረገ። ጠዋትና ምሽት 3 ሰዓት ላይ ዜና እንዲያነብ፣ በዚህም ለምሽት ዜናው 20 ብር ለማለዳ ዜናው 10 ብር እንዲከፈለው ሆነ። በዚህ ምክንያት ለ10 ዓመታት ቆይታ ያደረገበትን አንጋፋው ብሔራዊ ሬዲዮ በመተው 1989 ዓ.ም ብሔራዊ ሎተሪን ተቀላቀለ። ያ በትምህርት ቤት ሰልፍም ላይ ዜና ይነገር የነበረው ተማሪ በኋላም በኢትዮጵያ ብሔራዊ ሬዲዮ የዜና ፋይል መሪ የነበረው ካለም መሃል እምብርት ላይ እንደተቀመጠ ሁሉ ዙሪያ ገባውና ውሎ አዳሩን መንግስታትን የጠነሰሱትን ደባ የሀገራትን ህመምና ሽረት ያስቃኝን የነበረው ባለነጎድጓዱ ድምጽ ጋዜጠኛ አለምነህ ዋሴ የብሔራዊ ሎተሪ የማስታወቂያ ክፍል ኃላፊ ሆነ። የጆሮ አድባር ሽሽ እነዛ 46 ጎራሽ እግሮቹ እነዛ እርቁ ደራሽ ብሮቹ በአንድ ቢሮ ውስጥ ተሰበሰቡ። ደሞዙ ከቀድሞ በ195 ብር እድገት አሳየ። አለምነህ በግል ህይወቱ በኩል ትዳር የመሰረተው በ32 ዓመቱ ከወይዘሮ ገነት ቱፋ ጋር ነበር። ጋዜጠኛው ከባለቤቱ ገነት ቱፋ 5 ልጆች አፍርቷል። በኋላም በመሰረተው ሌላ ትዳር 6ኛ ሴት ልጅ ወልዷል። ጋዜጠኛ አለምነህ ህይወትን ቀለል ያለ እጅግ በጣም ሙዚቃ የሚወድና የሚያዳምጥ አፍቃሪ ሰውም ነው። አለምነህ ስለ ፍቅር ሲያወጋ እንዲህ ብሎ ነበር። የምወዳትን ሴት ሽበቷን ነው ማየት የምፈልገው። አለምነህ ህይወትን በአቅራቢያው የሚማር ድንቅ ሰው ነው። ተሰጦ ግብረ ገብን ማህበራዊ ህይወትን እያንዳንዱ አብሮ የሚሄዱ አንዳቸው ከአንዳቸው የማይነጣጠሉ በህይወት ውስጥ እጅግ አስፈላጊ መሆናቸውን ከተሞክረው ያካፈሉ ጋዜጠኛ አለምነህ ዋሴ የጋዜጠኛ አለምነህ ዋሴ ክፍተቶች በሚል አዜብ ጌታቸው እንዲህ ትገልጸዋለች። ጋዜጠኛ አለምነህ ዋሴን ብዙዎች እንደሚያውቁት አስባለሁ። በተለይ በጉልምስና እድሜና ከዛም ከፍ ባለ እድሜ ክልል የሚገኘው ኢትዮጵያ አለምነህ ዋሴን ያውቀዋል። በደርግ ዘመን በኢዜአ ውስጥ ሲሰራ ሌት በሚለው ጆሮ ገብ ድምጹና
ልዩ በሆነ የዜና አቀራረቡ ተወዳጅ እንደነበር ራሴን አንድ ብዬ በማስረጃ ምስክርነት እጠራለሁ። ዜና ፋይል የሚለው የዜና አቀራረብ ፎርማት ሲታወስ አለምነህ ዋሴ፣ ዳሪዮስ ሞዴ፣ ነጋሽ መሐመድና ንግስት ሰለፉን የማያስታውስ ካለ እሱ በዛ ወቅት ያለ ጥርጥር ከኢትዮጵያ ውጭ ነበረ። የዛሬውን ያደርገውና ኢዜአ ብቸኛው የዜና ምንጫችን ስለነበረች እና አለምነህን አለማወቅ አይቻልም። በተለይ አለምነህ ዋሴ ደግሞ በአሜሪካና ኢራቅ ጦርነት ወቅት የሚያቀርበው ዘገባ እንዴት በጉጉት ይጠበቅ እንደነበር ሳስታውስ ዜና ድሮ ቀረ ለማለት ይዳዳኛል። ስለ አለምነህ የትናንት ስራ ይህን ያህል ካል ለዛሬው ጽሑፌ መነሻ ወደ ሆነኝ ወደ ወቅታዊ ሙያ እንቅስቃሴው አንድምታ ላምራ ትለናለች። ከጥቂት ዓመታት በፊት ተቀማጭነቱን በእስራኤል ያደረገው አለምነህ ዋሴም የአለምነህ ዋሴ ዜና ወይንም በምህጻረ ቃል አዋዜ በሚል መጠሪያ በዘመኑ ቴክኖሎጂ በመታገዝ በአንኳርና ወቅታዊ ጉዳዮች ላይ የግሉን ምልከታ እያቀረበ ይገኛል። ጆሮ ገቡ ድምፁና ለየት ያለው የአቀራረብ ስልቱ ሲቀናጁ አሁንም ድረስ አድማጩን የመሳብ አቅማቸው ድንቅ ነው። የአድማጭን ቀልብና ጆሮ ጨምድዶ የመያዝ ጉልበት ያላቸው እነዚህ ተሰጥኦዎቹን እየተጠቀመ የሚያቀርባቸውን ትንተናዎች፣ የግል ምልከታዎች ግን አንዳንዴ ሙያው ግን ከሚለው መርህ ሲያፈነግጡ፣ ሌላ ጊዜ ደግሞ የሚያቀርባቸው ዘገባዎች ከማስረጃ ይልቅ በግል ምናባዊ እይታ ሲታጀቡ ይስተዋላል። ምናባዊ እይታ የደራሲ እንጂ የጋዜጠኛ ትጥቅ አትመስለኝም። ምክንያቱም አንድ ጋዜጠኛ በሚዘግበው ወይም ትንታኔ በሚያቀርብበት ጭብጥ ላይ ምናባዊ እይታውን ሲያክልበት ከጉዳዩ አስኳል ጭብጥ ይርቃል። ከአስኳል ጭብጥ በራቀ መጠን ደግሞ ከሚለው የጋዜጠኝነት መርህ ይርቃል። አለምነህም ላይ ያስተዋልኳቸው ክፍተቶች አንዱ ይህ ነው። በምናባዊ እይታ የሚታጀብ ትንተና። ሌላው በአለምነህ ያየሁት ክፍተት አውቆም ሆነ ሳያውቅ የስርዓቱ ፕሮፓጋንዳ መጠቀሚያ መሆኑ ነው። እነዚህ ክፍተቶቹ ደግሞ ሁሉን ጥያቄዎች አጭረውብኛል። አንደኛው አለምነህ ስለ ወቅቱ የኢትዮጵያ ፖለቲካ ያለው መረዳት ምን ይመስላል? ሁለተኛው ከሀገሩ ፖለቲካ ራሱን ያገለለ የውጭ ታዛቢዎች ይመለከተኛል የሚል ተቆርቋሪ። ይህን የምለው በቅርቡ ባካችሁ ወደ አንድ ጫፍ አትወሰዱኝ በሚል ተማጽኖ ቢጤ ሲያቀርብ ስላዳመጥኩት ነው። ሁለቱ ጫፎች እነማን ናቸው? እሱስ ከሁለቱም ጫፎች መሸሽን የመረጠው ለምንድን ነው ትለናለች። በነገራችን ላይ ይህን ጽሑፍ የጻፍኩት የአንጋፋውን ጋዜጠኛ ስራ ለማጠልሸት አሊያም በመሰለኝና በደሳለኝ ስሜት እየተነዳው አይደለም፣ ማስረጃ ይዤ እንጂ። የጽሑፌም ዋና ዓላማ እንዳንድ አድማጭ የታዘብኳቸው ክፍተቶች ማሳየት ብቻ ነው። አስተያየቴን ከተቀበለው መልካም፣ ካልተቀበለውም በጨረታው አይገደድም አይነት መሆኑ ነው ትለናለች። ወደ መሃል ስዘልቅ ከላይ ለመግለጽ እንደሞከርኩት አለምነህ ዋሴን ከምናስታውስባቸው ስራዎች ዋናው የአሜሪካና የኢራቅ ጦርነት ዘገባው ነው። በዛ ወቅት በማለዳው የኢዜአ ዜና አለምነህ ባግዳድ ጸጥ ርጭ ብላለች አድራለች፣ ምድሯን የቆለመመ ብረት የግንብ ፍርስራሽ አቧራ ሞልቷታል እያለ በአይነ ልቦናችን ወደ ባግዳድ ተጉዘን አዳሯን እንድንመለከት የሚያደርግበት አቀራረቡን ዛሬም ድረስ በከፊልም ቢሆን አስታውሰዋለሁ። ስላዊ ዜናውን ያቀርብልን የነበረው ምናልባትም በምስል ያገኘውን የባግዳድን የማለዳ ገጽታ ወደ ቃላት ተርጉሞ አሊያም ገጽታውን የዘገባ ዜና ወደ አማርኛ መልሶ ይመስለኛል። ያም ሆነ ይህ አለምነህ በአሜሪካና በኢራቅ ጦርነት የማይረሳ አሻራውን በማሳረፍ ሁላችንንም የምንስማማ ይመስለኛል። እጅ መስጠት የለም አሉ ሳዳም ሁሴን የሚለው ድምፁ ዛሬም ድረስ ይሰማኛል ትላለች። አለምነህ የ1980ዎቹን የሬዲዮ ጋዜጠኝነት ታሪክ ስናነሳ በቀዳሚነት ከሚነሱ አንዱ ነው። አለምነህ በዛ ነጎድጓዳማ ድምፁ ብቻ በቃላት አጠቃቀሙ ለሙያው ትልቅ መነቃቃት የፈጠረ ነው። በተለይ የባህረ ሰላጤው ጦርነት 1982 ተገቢውን የአድማጭ ትኩረት እንዲያገኝ የአለምነህ ሚና ትልቅ ነበር። አለምነህ ነገርን አጣፍቶ ወይም ለዛ ሰጥቶ ማቅረብን ተክኖበታል። በዚህ ምክንያቱ ደግሞ ብዙዎች ወደ ጋዜጠኝነት እንዲሳቡ አለምነህ ትልቅ አስተዋጽኦ አበርክቷል። እናንተስ ስለ አለምነህ ዋሴ ሀሳብ አስተያየታችሁን አጋሩን። ቻናላችንንም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን ተመኘን።